ሰላም ሰላም ውድ የዓለምነሽ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንዴት ናችሁ? እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለመላእክት አለቃ ለቅዱስ ሚካኤል ዓመታዊ በዓል አደረሳችሁ። ቅዱስ ሚካኤል የኤርትራን ባህር ከሁለት የከፈተ የራማንን የሞት ደብዳቤ እየቀደደ እኛንም ከክፉ ነገር ጠብቆ የሞት ደብዳቤያችን ቀዶ የኤርትራን ባህር ከሁለት እንደከፈለ የልባችን መሻል ክፉ ያሰበልን ከሁለት ከፍሎ እኛን ደግሞ ካሰብነው ዓላማ አድርሶ ለሀገራችን መሬት ያብቃን። ሀገራችን ኢትዮጵያን ደግሞ ይጠብቅልን ከክፉ ነገር ከአደጋ ከአንዳችም አደጋ ነገር ይሰውረን። ቅዱስ ሚካኤል አባቴ በሽበ ክንፉ ሽበ አክናፉ ጠላቶቻችን ልብ ይስጣቸው። ሀገራችን የሚያምሱ የሚያተረማምሱ የኢትዮጵያን ጠላቶች ከምድረ ገጽ አጥፍቶ እንግዲህ ቅዱስ ሚካኤል ህዝባችን ሰላሙን ይመልስልን። እኛም ደግሞ ሰላም ስንሆን ነው። ዛሬ እንግዲህ ዳቦ ጋግሬ ያለሁኝ ስለ ቅዱስ ሚካኤል ብዬ ቅድም ስለ ቅዱስ ሚካኤል ብዬ ዳቦ ጋግሬ ትንሽ በዚህ ሸርመጥ አድርጌ ቀምሼለታለሁ። ያው ሸራመጥኩት እንጂ አልበላሁትም። በጣም ሶፍት የሆነ ዳቦ ነበር የጋገርኩት። ሆዴ ሞልቷል። አሁን ግን መብላት አልችልም። ግን ስለ ቅዱስ ሚካኤል ብያችኋለሁ። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ እና ቅዱስ ሚካኤል የልባችሁ መሻት ይሙላላችሁ፣ ከክፉ ነገር ያ ይጠብቃችሁ። የልባችሁ መሻት ሞልቶ እንደው ከምቀኛ ከሸረኛ ከዘመድ ጠላት ይጠብቃችሁ። በእውነት የዘመድ ጠላት የዘመድ ምቀኛ የዘመድ ክፉ አይግጠማችሁ። ማርያም የዘመድ ክፉ ሲኖር የዘመድ ጠላት ሲኖር በጣም ያስጠላልና እንግዲህ እኔ አንዳንድ ሰዎችን እያየሁ ነው፣ በጣም እያየሁ ነው፣ እየታዘብኩ እየተመለከትኳቸው ነው። በእውነት እንደው ልብ ሰጥቶን እርስ በርሳችን ተመካክረን እርስ በርሳችን ተወዳደን ሀገራችን ለራሷ ሰላም አጥታ በጦርነት እየታመሰች በስንት ነገር ሀገራችን ያለችበት ነባራዊ ሁኔታ በጣም ከባድ ሆኖ እያለ ግን እኛ ሀገራችን ያለችበት ሁኔታ አይደለም የሚያሳስበን። ማርያምን ያለችበት ሁኔታ ሳይሆን እያሳሰበን ያለ በቃ የራሳችን አምባገነናዊ ነገር ነው የሚያሳስበን። እና አንዳንዶች ደግሞ በተለይ አንዳንዶች በማገባቸው ጥውልቅ ብለው በሰው ህይወት ገብተው የሰውን ህይወት የሚፈተፍቱ ሰውን እኔ ያልኩት ካልሆነ እሱ ያለው አይሆንም፣ እኔ ባልኩት መራመድ አለበት፣ እኔ ትክክለኛ እኔ አዋቂ እውነት እያሉ ሰውን ለመጉዳት የሚነሳሱ ሰዎች አሉ። አንድን ሰው መጥላት ማለት አንድን ሰው ጎዳሁ ያን ሰው ለመጉዳት ያን ሰው ለመጥላት ብዙ የሚጎዱ ልጆች እንዳሉ ማወቅ የከበደ እየመሰለኝ ነው። አሁን ሳስብ አንዳንድ ልጆችን እነሱን የጎዳን መስለን የምናደርገው ድርጊት የምናደርገው ተግባር የምናደርገው ስራ ሌሎቹን አብረን እየጎዳናቸው እንደሆነ ግን ልንረዳ ወይም ሊገባን አልቻለም ማለት ነው። እና ሙቀቱ እንዴት እያደረጋችሁ ነው? እና ልንረዳ ሊገባን አልቻለም። ዝም ብለን የራሳችን ስሜት የራሳችን ፍላጎት ለራሳችን ብቻ ነው እየተራመድን ያለውና በጣም የሚያስጠላ በጣም የሚቀፍ ደረጃ ላይ ነው ደርሰን ያለው። ለምንድን ነው ዓለምነሽ እንደዚህ የምትናገሪ ምናምን ልትሉ ትችላላችሁ። እኔ እውነት ለመናገር ሰው አልጠላም፣ ሰው ወዳለሁ። ግን ደግሞ ሰው በራሴ በሞራኔ እኔ ማድረግ የምችለውን ነገር ያ ሰው እኔ ነው ማደርግልሽ እኔ ነው ማውቅልሽ ሲለኝ አልወድም። ገንዘብ እኔ አስቤ የምሰጠው ሰው ከሆነ እንጂ እሱ ፈልጎ ስጪ የሚለኝ ሰው አልወድም። አንድ በህይወቴ ደግሞ ጣልቃ የሚገባብኝ ሰው በጣም ነው የምጠላ፣ ይሄንም አልወድም። ሁለት ግን አሁን ሳያቸው ሰዎች እኛ ባልናችሁ ተራመዱ፣ እኛ ያልናችሁ ነው የሚሻላችሁ፣ እኛ ነው የምናውቅላችሁ፣ ህይወታችሁን እኛ በምንላችሁ ተራመዱ፣ እኛ በምንላችሁ ተመሩ የሚሉ ብዙ እንሽላሊቶች እየተሰበሰቡ በየቦታው እየተተለተሉ እያየሁ ነው። እና አንድን ሰው እየጎዱ አንድን ሰው መጥቀምን ታሳቢ አድርገው የሚመላለሱ ብዙ ሰዎችን ሳይ በጣም እየገረመኝ በጣም ደግሞ ማለት ስሜታዊ የሚያደርግ ነገር አለና አሁን በበቀደም አይታችኋል። አብርሃም እንግዲህ
እንግዲህ ወደ መንገድ ሊሄድ መዝናናቱ ጋራ ከሚስቱ ጋራ ጊዜ ለማሳለፍ በሚሄድበት ሰዓት እንግዲህ ሄርሜላና ዳኒ ብዙዬና ዴቭ የሚባሉት ባንድ ላይ ሆነው መኪና ዘግተው መንገዳቸውን አስተጓጉለዋቸዋል፣ አስቀርተዋቸዋል ማለት ነው። እንግዲህ በጣም በሚገርም ሁኔታ እነዚህ ልጆች በተለይ ደግሞ ይቺ ሄርሜላ የምትባል እውነት ለመናገር ይቅርታ አድርጉልኝ ሴት ልጅ ራሱን አዋርዶ ራሱን ዝቅ አድርጎ በማይሆን መንገድ ሲራመድ እንደማየት የሚቀፍና የሚያስጠላ ምንም ነገር የለም። እኔ በጣም እየከፋኝ በጣም የተሰማኝ ነገር ቢኖር ማንኛችሁንም ሰው ቢሆን እኔ ለሰው ልጅ ክፉ ማሰብ አልፈልግም። ሰው የልቡ መሻት እንዲሞላለት ሰው የበቃ ካሰበው ደረጃ ካሰበው ቦታ እንዲደርስ ፈልጋለሁ። ግን ደግሞ የሰው ልጅ የራሱን ስሜቱን ብቻ የሚከተል ሰው በጣም ነው የሚያስጠላል። አሁን ሄርሜላ እውነት ለመናገር የራሷን ስሜት ነው እያራመደች ያለችው። የራሷን በቃ ማለት ምን ይሉኛል መሰለኝ እሷ አሁን እያለች ያለችው በቃ አብርሃም ቀለበት አስሮልኝ ወደ ሚስቱ ሲመለስ ያየና የሰማ ሰው ምን ይለኛል ነው እንጂ እውነት የአብርሃም ደህንነት አሳስቧት ወይም ደግሞ አብርሃምን ፈልገው አይደለም። በዚህ ልክ ለአብርሃም ተቆርቋሪ መስላ ከልጅናቱ እንሳለሁኝ ብላ እንደዚህ የምትሆነው ማለት ነው። እኔ የእሷ አናደደኝ። እልክ ይዛት ሴት ልጅ ናት። እልክ ይዛት ይሆናል። እንዴት ወደ ሩታ ተመለሰ? እንዴት ሄርሜላን ተዋት? እንዴት ተወይት? እንዴት ወደ ሚስቱ ይመለሳል? እኔ ተቀምጬ እኔ ቆንጆ ነኝ። እሷ አሁን በቃ እንደማያት ከቪዲዮዎቹ በሙሉ ሳያት እኔ ቆንጆ ነኝ እኔ እንደዚህ ነኝ ነው የምትል። ቆንጆ ናት። ነገር ግን ሰው ቆንጆ ነሽ አንቺ ታምሪያለሽ አንቺ እኮ እንደዚህ ነሽ ሲልሽ ነው እንጂ እኔ ብቻ ነኝ ቆንጆ እኔ ብቻ ነኝ ምርጥ እኔ ብቻ ነኝ ብለሽ አይደለም ሰውን መሳብ የምትችይው። አንድ ሰው ሰውን ሲስብ እኔ ቆንጆ ነኝ እኔ ነው ማምር ከሰው ሁሉ እኔ አምራለሁ አይባልም በመሰረቱ ማለት ነውና አሁን ብዙዬ ደግሞ በጣም ታደርጊው ድርጊት አምባገነናዊ ስርዓትሽ አልቸነፍም ባይ እነትሽ እኔ ብቻ ነው ማሸነፍ ያለብኝ። እንዴት ሩታ ታሸንፈኛለች? እንዴት ሩታ እኔ ባልኩት አተድም ብለሽ በዚህ ልክ ልጁንና ሚስቱን ሰዓት እንዳያሳልፉ ጊዜ እንዳያሳልፉ የተለያዩበትን የፍቅር ጊዜ ያበላሹትን መጥፎ ነገር ለማደስ ባልና ሚስት እንግዲህ ከሀገር ወጣ ብለው ለመዝናናት ሲፈልጉ መኪና አስቆመሽ ፖሊስ ጣቢያ ነው የምንሄድ፣ ፖሊስ ጣቢያ ነው የምገትራችሁ፣ ምን ቤት ነሽ ብለሽ ወስደሽ ፖሊስ ጣቢያ ላይ እንግዲህ ልጁ እንዲያው ራሱን ስቶ ወደቀላችሁ። ሁላችሁም ተረባረባችሁ ወዲያው መኪና ውስጥ ከዛችሁት ይሄ ልጅ ወሰዳችሁት ማለት ነው። ፖሊስ ጣቢያ ሄደሽ ሐኪም ቤት ሄደሽ ደግሞ ወንድምሽን ማዳን ሲገባሽ ሩታ እንኳን ጥፋት የሌለባትም ጥፋት እንኳን ቢኖርባት ልጁ ድኖ አገግሞ ወደ ራሱ ሲመለስ ሲነቃ መናገር የምትችይውን ሩታ ከጎኗ አትቅረቢ፣ ፈትተሽዋል፣ ትተሽዋል፣ ምን አገባሽ? የተፋታ ሰው አይታረቅም። አንቺ ከባልሽ ጋር ብትፋቻ ትታረቂም? ኧረ በፈጣሪ ስም ትልቅ አይደለሽ አንቺ ዋሽተሽ አንድ እኔ የማውቀው ትልቅ ሰውን የማውቀው ዋሽቶ ሲያስታርቅ ዋሽቶ ጥሩ ነገርን ሲያደርግ እንጂ ትልቅ ሰው ዋሽቶ ሰውና ሰውን ሲያብላላ አይቼም ሰምቼም አላቅም። እንደ ብዙዬ አይነት ግን ዋሽቶ ሰውና ሰው የሚያፋጭ ሰው አይቼ አላቅም። በዚህ ልክ ነው ጥላቻሽ ለሩታ ያለሽ ጥላቻ በዚህ ልክ መሆኑን በማይበት ሰዓት ደግሞ ማለት በቃ እንዴ እንደዚህ የባል ቤተሰብ እንደዚህም አለ እንዴ እንዴት አድርገሽኛል እግዚአብሔር በሚያውቀው እንዴ የባል ቤተሰብ እንደዚህ አለ እንዴ እንደዚህ ያደርጋል እንዴ እኔ ማለት የባሌን ቤተሰቦች ባየሁበት አንግል አንቺን ሳይ ማለት የባሌን ቤተሰቦች ባየሁበት የባሌን እናት አባት የባሌን እህት ወንድሞች ባየሁበት አይኔ ማለሽ አንቺ ጊዜ አንቺን ሳይ ምንክ እንደዛ ቤተሰብ አለ እንዴ ብዬ ራሴን ነው የወቀስኩት። እንዴት አይነት ቤተሰብ አለ ማለት
አንዳንድ ቤተሰብ አለ አውቃለሁ ልጅ ትዳር ሲይዝ ከልጅ ሚስት ጋር የማይዋደድ ብዙ ቤተሰብ እንዳለ አውቃለሁ። ግን በዚህ ልክ ባለቤትሽን ማለት የወንድምሽን ሚስት ጥላቻሽ በአደባባይ ልክ ተመልካች ምን ይለናል አትይም? ተመልካች ምንድን ነው የሚለኝ? እኔ እንደዚህ ስሆን ተመልካች እኔን ምን ይለኛል? ምን አይነት ስም ይሰጠኛል? የወንድሜን ሚስት በዚህ ልክ እንትን ስላት ሳናግራት ተመልካቾች ምንድን ነው የሚሉኝ? ምንድን ነው የሚሰማቸው? ትክክል አይደለም እየሰራሁት ያለሁት። ወደ ራሴ ልመለስ። እንዴት ማለት ይከብድሻል? እንዴት ማለት ይከብድሻል? ወደ ራሴ ልመለስ፣ ትክክል እየሰራሁ አይደለም በቃ ብለሽ ከሄርሜላ ገሸሽ አድርገሽ ወንድምሽን ወደ ራሱ እንዲመለስ ማድረግ እንጂ አንቺ የሄርሜላ ፍቅር ነው ወይስ የአብርሽ ፍቅር ነው የሚበልጥሽ? የእናትሽ ነው ልጅ ነው የሚበልጥሽ ነው ሄርሜላ ነው የምትበልጥሽ? ሄርሜላ እውነት ለመናገር ብዙዬ በጣም የምትሄጂበት ርቀት በጣም የሚያስጠላ ርቀት ነው እና የእናትሽን ልጅ በዚህ ልክ ለአንዲት ሴት ብለሽ አሳልፈሽ መስጠትሽ አስፈላጊ ነው ብዬ አላስብም። ማለት እንደኔ እንደ አንዲት ኢትዮጵያዊ እንደ አንዲት ተመልካቻችሁ እንደ አንዲት የወዲንሲያችሁ የእናትሽን ልጅ ለአንዲት ሴት ብለሽ አሳልፈሽ ለአንዲት ሴት ሰጥተሽ ገና ከሩታ ጋር ተቀያይም ያለው ሩታ በድላኛለች በሚል አሰር ገሰስ ተንትንሽ ማለት ነው ቂምሽ ሩታን ገና እስከጠላኋት አይቀር በደንብ አድርጌ ልጥላት ወይም ደግሞ በደንብ አድርጌ በእንደዚህ አይነት ሁኔታ እሷን እንትን ላድርጋት ብለሽ መነሳትሽ እኔ እውነት አልጣመኝም። ሁሉ ንግግርሽ ሁሉ ማለት ነው ለወንድምሽ ሚስት በዚህ ልክ የጥላቻ ጥግሽን ስታሳርፊባት እኔ እንዴት እንዳፈርኩ ስላንቺ ማርያምን እኔ ነው ያፈርኩኝ። ማለት አንዲት የባል እህት በዚህ ልክ የባሏን የወንድሟን ሚስት በዚህ ልክ ትናገራታለች በማይባል ደረጃ። እንደዛ አንቺ በኢየሱስ ስም አንቺ ከሩታ ጋር አብረሽ በልተሻል። ከሩታ ጋር ብዙ ነገሮችን አብረሽ አሳልፈሻል በእርግጠኝነት ማለት ነው። ሩታ ጥፋተኛ ልትሆን ትችላለች። አላጠፋችም ማለት አይደለም እኮ ሰው ናት እንዳጠፋ ትችላለች። ማንኛችንም ሰው እንሳሳታለን፣ እናጠፋለን። አናጠፋም አይደለም። ግን አንቺ በዚህ ልክ እሷን የሄርሜላን ፍላጎትና የሄርሜላን ዓላማ ለማሟላት ብለሽ ከሩታ ጋራ በዚህ ልክ ሳጣ ገባ መግባትሽ ሩታን በዚህ ልክ ማስከፋቱ ሩታን አንቺ እንዲነሽ ምናምን ማለቱ ከጎኗ አትቀረቢ እንደዚህ ነው አይባልም። ትልቅ ሰው ነሽ። አስታረቅ ሲገባሽ ሁለቱን አስታርቀሽ በቃ አይ ሄርሜላ ወንድሜ የመረጠው መርጧል በቃ ሚስቴን ካለ አንቺ በቃ ልቀቂ፣ ካሁን በኋላ አትግቢ ከመሀላቸው ውጭ በቃ አንቺ የራስሽን ህይወት ምሪ። እግዚአብሔር ደግሞ ለአንቺ ያለው ይመጣልሻል ማለት እንዴት ያውቅትሻል እንዴ? ማለት እንዴት ያውቅትሻል? በቃ አንቺ የራስሽን ህይወት ምሪ። ወንድሜ የከሷን ከመረጠ የልጅን እናት ነው የምፈልግ ካለ በቃ የልጅን እናት መርጧት፣ አንቺ ደግሞ የራስሽ ህይወት መምራት አለብሽ ብለሽ ሄርሜላን ከወንድምሽ ህይወት ማራቅ ሲገባሽ ፖሊስ ጣቢያ ነው የምወስዳት፣ ህግ ይፍረደኝ። ምን ተበድለሽ ምን ሁነሽ ነው ህግ ሊፈርድሽ? ህግ ሲፈርድሽ እሺ ችግር የለውም ብልትይ ነው። የድሮ ሚስቱ ነበራሽ፣ አሁን አብረው መዝናኛ ሊሄዱ ነው። ወንድሜ ደነዘዘ፣ መናገራችን የሰው ልጅ የሆነ ጭንቀት ሲኖርበት ጸጸት ሲኖርበት በቃ ማውራት አይፈልግም፣ ጸጥ ያለ ቦታ ይፈልጋል። በቃ ራሱን ማዳመጥ ይፈልጋል። ይህ ልጅ እንደዛ ነው የሚፈልገው። ሩታን ሄርሜላ ጋር ሆኖ ሩታን የበደላትን ያደረጋትን ነገር ሲያስታውሰው በቃ ራሱን ማረጋጋት ፈለገ፣ ጸጥ ማለት ፈለገ። ይህ ነው እኔ ከአብርሃም የሚታይበት ይህ ነው። ገባሽ? ሌላ ምንም ነገር የሚታይበት ነገር የለም። ይህ ነው። አንቺ ትንሽ ቤተሰቦቿ ከብተው የለቀቋት መጋጃ ስነ ስርዓት የሌላት ለሰው ልጅ ትንሽ ብሎ ክብር የሌላት ወራዳ ሴት ከአብርሃም ጋራ ሁነሽ ከዳና ከእሷ ጋር ሁነሽ
የነዚህ ልጆች ሰላም የምትነሽ ትልቅ ነሽ፣ እንደ ትልቅነትሽ ከበር፣ እንደ ትልቅነትሽ ኮራ ነው እንጂ የሚባል እንዲህ ዝም ብሎ ደርሶ እኔን የሚያለቃ እኔን ማን የሚነካኝ ሁሉ ነገር እኔ ባልኩት አይባልም። አንቺ እኮ የአብርሃም እህቱ ነሽ እንጂ እናቱ አይደለሽም። እናት አባቱ እንኳን በሱ ህይወት ማዘዝ መብት የላቸውም። አይደለም አንቺ ማለት ነው። አንቺ ማን ነሽ? ተራክቶሽ አንቺ አንዲት እኮ አንቺ ግለሰብ ነሽ፣ ግለሰብ ነሽ። አንዲት ተራ ሴት ነሽ። ዝም ብለሽ ተከብረሽ በመከበር መኖር አለብሽ። እንዴ ምን ነው አስቀናሽ? እንደ ወንድምሽ ወደ ትዳሩ በመመለሱ ምን ነው አንቺ ልጅሽን ከአባታቸው ጋር እንዲያድጉ እንደምትፈልጊ ሁሉ እቺ ልጅ አባቱ ጋር ልጅ በመሰረቱ ልጅ ከእናትና ከአባቱ ጋር ነው ማድረግ ያለበት። እውነቱን ንገሪ ካልሽ ማለት ነው ልጅ ከእናቱና ከአባቱ ጋር ነው ማድረግ ያለበት እንጂ ገና የሩታ ጥላቻ አስክሮሽ ይህን ህፃን ከአባቱ ለይተሽ ይደግ አባት አልባ የአባት ፍቅር አባቱን ፍለጋ ሲሄድ የእንጀራ እናት፣ እናቱን ፍለጋ ሲሄድ የእንጀራ አባት። አንቺ ስላላየሽው የእንጀራን አባት ስላላየሽው በእንጀራ አባት እጅ ስላላደግሽ ይመስለኛል ብዙዬ የሩታ ጥላቻ እንደዚህ ያንገሸገሸሽ ምንም ያልመሰለሽ፣ ስለ ህፃን ልጅ ምንም ያልመሰለሽ ያው አንቺ በእናትና በአባትሽ እጅ በልተሽ ጠጥተሽ ስላደግሽ ነው እንጂ በእናትና በአባትሽ እጅ ባትበይ ባትጠጪ የሰውን ቤት ብታዩ የሰውን ቤት ብታይ የእንጀራ አባትና የእንጀራ እናትን ብታይ ኖሮ እንዴ የወንድሜ ልጅ እኔ ያሳለፍኩትን ህይወት እንዲያሳልፍ አልፈቅድም ብለሽ ከጎንሽ ያለሽው መጋጃ ፈረስ አባረሽ ነው መድ ያለብሽ። ደግሞ ለአብርሽ ከሆነ የምታስቢ ወንድምሽ ወደ ቁመና ወደ ራሱ ወደ ድሮ ማንነቱ እንዲመለስ ከሆነ የፈለግሽው ሩታን በራስሽ ደሽ ታከብርሻለች። ተንበርክካ ነው ይቅርታ የጠየቀችሽ። ጥፋተኛ ሆነሽ እያለ እንደ ጥፋተኝነት ስሜት ተሰምቷት መታ ይቅርታ የጠየቀችሽ አንቺን ነው። አንቺ ግን ያን ይቅርታዋን ጥለሽ እህማን ጋር ነሽ፣ ከፈረስ ጋር ከበቅሎ ጋር የወንድምሽ ልጅ ከልጁ ጋር እንዳያድግ፣ የወንድምሽ ልጅ ከአባቱ ጋር እንዳያድግ አይደረግም። ነውረኛ ሰው ነሽ። እኔ ብዙ ነገሮችን አውቃለሁ፣ ብዙ ነገሮችን አይቻለሁ፣ ከብዙ ሰዎች ጋር ኑሬያለሁ፣ ከብዙ ሰዎች ጋር ብዙ ነገሮችን አይቻለሁ፣ አልፌያለሁ። በትዳርም ውስጥ ነው ያለሁት። ግን የባሌ ቤተሰቦች አንቺን እነሱን ባየሁበት አንቺን ሳይ ማርያምን ኧረ ይቅር ይበሉኝ። እኔ እኮ ማርያምን እኔ ስጮህበት፣ እኔ ስሰድበው፣ ሳሚ እኔ ስናገረው እሱ ኧረ በቃ እንግዲህ እንዴ ምናምን ሲል እነሱ እንዴ የሰው ሀገር እኮ ነው፣ ፀሐዩ ሙቀቱ እያቃጠላት እኮ ነው፣ እየተበሳጨች እኮ ነው፣ እየራባት እኮ ነው፣ እየጠማት እኮ ነው፣ የሰው ቤት እኮ ነው ያለችው፣ እየተሰቃየች እኮ ነው። ተረዳት። ገበሬዎቹ ያልተማሩት አንቺስ ተምረሻል፣ አንቺስ ፊደል ቆጥረሻል። ህፃን ልጅ ተሸክማ ህፃን ልጅ የያዘችን እናት ከባሏ ለይተሽ ለማኖር በዚህ ልክ ደፋ ቀና ስትይ አልደበረሽም? ብልግና፣ በእውነት ብልግና። እኔ አንቺ ላደረግሻቸው ድርጊቶች፣ አንቺ ላደረግሻቸው የሚያስጸይፉ አስቀያሚ ነገሮች ብዙ እንዴት እኔን እንደቀፈፈኝ እዛ ላይ ወንድምሽ እንደዛ ወድቆ ያየሽው አንቺ ትክክለኛ ሰው ብትሆኚ ኑሮ የወንድምሽ ልጅ መጀመሪያ ደሽ ትስሚ ነበረ። አልሳምሽም። ወንድምሽ ሲወድቅ ነው ህፃን ያቀፍሽው ደሽ። ያ ደግሞ ይፍሬም ይዞት ስለነበረ ነው። ከሩታ ተቀብሎ ይፍሬም አቅፎት ስለነበረ ነው ህፃን አንቺ ከይፍሬም የተቀበልሽ። አንቺ ልጅ ስትልሽ ብድግ እናረገ ብድግ አርጋ ወሰደች ከእጅሽ ላይ። ጦራ ክስት ብትሆኚ ኑሮ እሷ ትኩረት የምታደርግ ለህፃን ሳይሆን ወደ ባሏ ነበር። ከባሏም ከልጇም ነው ትኩረት ያደረገችው። እና አንቺ ከባድ ሰው ነሽ። አንቺ በጣም ግዙፍ ሰው ነሽ፣ ሀያል ነሽ። እኔ ብዙ ሰዎች ጋር ኑሬያለሁ፣ ብዙ ሰው አይቻለሁ። ያንቺው ይለያል። አምባገነንነትሽ እኔ ባልኩት ነው እንጂ ሰው ባለው መሄድ የለብሽም ብለሽ አንቺ እንዴ ነውር እኮ ነው። መጀመሪያ ሄርሜላን አይደለም የምታውቂው፣ መጀመሪያ የምታውቂው ሩታን ነው። ለሩታ ነው መቆም ያለብሽ። ነገም ዛሬም እኔ አንቺን ቢያረገኝ
ለሩታ ነው የምቆመው። ለሩታ ነው የምቆመው። ለምን ብለሽ ብትጠይቂኝ ለምንድን ነው ለሩታ የምትቆሚ ብትይ ለወለደችው ለልጅ እናቱ የልጅ እናቱ ጋር እንዲኖር ነው እኔ የምመርጥለት እንጂ የልጅ እናቱን ትቶ ከአንዲት ፈረስ ጋራ እንዲገልብ አልፈልግም። ምክንያቱም የወንድሜን ህይወት መታ ህይወቱን የበጠበጠች ሴት፣ ትዳሩን የበተነች ሴት፣ ከልጁ ጋር እንዳይኖር ከሚስቱ ጋር እንዳይኖር መታ ትዳሩን የበጠበጠች ሴት ዛሬ ከእሷ ጋር ሁን ብዬ እሱን ባንቺ ይሄ ሁሉ ምክንያት ባንቺ ነው ብዬ እሷን ገለል አድርጌ የወንድሜን የድሮ ሚስቱን ወደ አንቺ ከተመለሰ ትክክለኛ ከሆነ ብዬ ጤናውን ከእሷ ጋር ለመመለስ እጥራለሁኝ እንጂ በቅሎ እያስከተልሽ እየሄድሽ አብርሽ ከኔ ጋር ይሁን ስትል እሷ ጅል መሰለችሽ እንደምትሰጥሽ። በዛ ላይ ደግሞ ፖሊስ ጣቢያ እንደው ህግ ዳኜ ስትይ ህጉ ምንድነው? ምን ልለሽ ነው የምትከሺ? ከሚስቱ ጋር ታርቆ መዝናኛ ሊሄድ ነው ብለሽ ነው የምትከሺ? እንዴት ነው አልገባኝም። እስኪ ሄደሽ ክሰሺ። እንደማያዋጣው ሲያውቅ ነው ወንድምሽ እስኪ ተረጋጊ ያለሽ። ሄርሜላ የሩታን ውርደት ስለምትፈልገው ሩታን አዋርዳ አብርሽን በቤትም በወሌም በባሌም ብላ ነጥቃ ከእጇ ማስገባት ስለምትፈልግ ህግ ቦታ ነው ያለ፣ ህግ ይፍረደናለች። የሚገርምሽ በጣም ተዋርዳ ነበር የምትመለሰው። ተዋርዳ አንቺስ ምን ቤት ነሽ ተብላ ነበር የምትመለሰው። ግን ደግሞ ያው አንዳንዴ ትልቅ የተማረ ይግደለኝ ዴቭ እንዴት ነው ህግ ቦታ አስቀርባችሁ ምን ልትሉ ነው? ምንድነው ውሳኔያችሁ ብሎ ቢላ ሲላችሁ እንዳጋጣሚም ደግሞ እሱ ራሱን ሳተና ወደቀ። እንግዲህ ሁለት ያጣ አንድ አያገኝም፣ ሁለት የወደደ አንድ አያገኝም እንደሚባለው እሱን መጀመሪያ ዝም ብሎ ትዳርና ክብሮ ቢይዝ ከአንቺ ጋር ባይል ከሰከስ ዛሬ ከዚህ ሁሉ ነገርና ከዚህ ሁሉ ስቃይ አይደርስበትም የነበረ። ግን ደግሞ ያው ለበጎ ነው። ሁሉም ሰው ይሳሳታል፣ የማይሳሳት ሰው የለም። ግን ደግሞ ያንቺ ትንሽ ለየት የሚያደርገው ሄርሜላ ትንሽ ለየት የሚያደርገው ራስ ወዳድ ነሽ። በጣም ራስ ወዳድ በስመ አብ። እዚህ ጋር ሳሻ ታንታ ራስ ወዳድ ሰው ጥሩ አይደለም። አንቺ ራስ ወዳድ ነሽ፣ ራስሽን ብቻ የምታስቀድሚ ሰው ነሽ። እና አንደኛ ለስምሽ ራሱ በዚህ ልክ ተዋርደሽ በዚህ ልክ ስምሽን እንትን ብለሽ ሰው ሁሉ ወራዳ እያለሽ ነው ሄርሜላ። መልክሽ ቆንጆ ነው፣ ወርቅ ሆነሽ ያለ ልብሽ እንደዚህ ቡና ጠቆር ነው። በቃ የሩታን በቀል ሩታን በምን ልበቀላት፣ ሩታን በምን ልጉዳት፣ እንዴት ላንበርክካት፣ እንዴት ላስለቅሳት ብለሽ ቆርጠሽ ተነስተሻል። ግን ደግሞ ጅል ነሽ ጅል። አንድ ነገር ልንገርሽ፣ ሞኝ ካመረረ በከበረረ ተብሏል። ሩታ አምርራለች። አሁን የፈለገ ነገር ብትንፈራፈሪ አብርሽ ሞተም ዳነም አታገኘውም። እየመረረሽ ዋጭ እየመረረሽ ዋጭ። ማስቆም አለብሽ። መቆም ይሄ ነገር የት እየሄደ ነው? ትልቅ ሰው ላይ መድረስ የለበትም። የአንቺ ቤተሰቦች፣ የሩታ ቤተሰቦች ላይ የአብርሽ ቤተሰቦች ላይ ወረዲ የአብርሽ ቤተሰቦችስ ደርሷል፣ አይተውታል። የአንቺ ቤተሰቦች ላይ ግን እህትሽና እናትሽ ሆስፒታል ለነገሩ አንቺ ለእናትሽ ክብር የሌለሽ መቼስ ለሰው ክብር ይኖርሻል ብዬ አላስብም። ሄርሜላ ማለት በጣም ባለጌ ስቱፒድ ነገር ነሽ። ምን አይነት ቆሻሻ ሰው ሴት እንደሆንሽ በዚህ አጋጣሚ ልነግርሽ እወዳለሁ። በጣም ቆሻሻ ነሽ። በጣም አትረቢም። መርቢያሽ የወደቀ ዝጋጭ ነሽ። በዚህ ልክ እንደዚህ የሆነ እኔ እንጃ ብቻ አላውቅም። ማርያም በስመ አብ። አንቺ ብዙ ጊዜ ግን ትልቁ ነሽ፣ የትልቅ ትንሽ ወራዳት ሁኚ። ወንድምሽ ተይ፣ የራሱን ህይወት ይኑር። በቃ እየፈለገው መኖር አለበት፣ ምርጫውን ይኑር። እንዴ አስገድደሽ ከሄርሜላ ጋር ካልኖርክ እኔ ሙቼ እገኛለሁ አትበይ። በቃ እንዴ
ኧረ በኢየሱስ ክርስቶስ በስማም ሄርሜላ ነው እኮ የሚያረጋት እሱ እንጂ አንቺን አያረግሽም እኮ። ከሄርሜላ ጋር መኖሩ አንቺን ምን አናደደሽ? ከሩታ ጋር መኖሩ ለአንቺ ምንድነው የሚቀርብሽ? ብዙዬ እስኪ ንገሪኝ፣ ምን የሚቀርብሽ አለ? አብርሽ ከሄርሜላ ጋር ከሩታ ጋር መኖሩ ለአንቺ ምንድነው የሚጎዳሽ? ምንድነው የሚጎዳሽ? የበርበሬ አትባይ፣ የሽንኩርት አትባይ፣ የዘይት አትባይ፣ የጤፍ አትባይ። ምን አገባሽ እንዴ? ሰው ህይወታቸውን ይኑሩበት፣ ታያቸው እንዴ። ራስሽን ላይፍሽን ከጨርሰሽ በሰው ላይፍ ትጨማለቂያለሽ እንዴ? ነውር ነው እንዴ? የራስሽን ኑሪ፣ የራስሽን ህይወትሽን አስተካክይ። ራስሽን መምራት ነው እንጂ ሌሎቹን እንትን ዝም ብለሽ እንደ ዝርጎ እንደርጎ ዝም ከዛም አትንጠልጤ ጡሉ አትበይ። ጥሩ አይደለም። መክረሽ ማስታረቅ መክረሽ እሷንም ሄርሜላንም በቃ ሄርሜላ ወዶ ሆዷል ወንድሜ ተይ ካንቺ ራቂ። ምን ችግር አለው ብትያት? ከሱ እንድትርቅ ብታበረታቻት ምን ችግር አለው? አማበረታታት ወደ እሱ እንድትገፋበት የእሱን ህይወት እንድትበጠብጥ ማበረታታት ይቅር። አይ ሄርሜላ በቃ ከዚህ ላይ ቀይ መስመር አልፈሻል። ካሁን በኋላ ወደ ራስሽ ተመለሽ። የፈለገውን ወዶ ሆዷል። ልጁንና ሚስቱን ከፈለገ ታዩ አትይም እንዴ? አንቺን ለምን እንዴ? ሩታ ስለማትልመጠመጥ ነው? ዝም ስለምትል ነው? ሩታ ያ ሁሉ በደል እየደረሰባት ዝም ስለምትላችሁ ነው? በእውነት እኔ ሩታ ትዘመደኝም አትወለደኝም፣ ነገር ግን ሴት ልጅ ሲከፋ ደግሞ ደስ አይለኝም። ሴት ነኝና ሴት ወልጃለሁ እንዴ? ረበስማ እንዴ የባለጌነት ጥግ ዝም ብሎ የሚያስጠላ አለ አይደለ? የሰው ልጅ እንዴት ነው? ነውር። እኛስ በሀገራችን አለፋሲል ደመሴ እኛስ በሀገራችን ነውር አልቅሶ የማይቀበር ዘፍኖ ዘሮ ድሮ የማይዘፍን አልቅሶ የማይቀበር ነው ያለ መሰለኝ። እና ቡዜ ደግሞ በጣም ነውረኛ ነሽ። ዴቭ እንደማያዋጣው ሲያውቅ ነው ዴቭ እንግዲህ ፖሊስ ጣባ ሂጄ ምን ልበል አያዋጣንም ተይ ቡዜ ያለው ልክ ነው። እንደማያዋጣው ጠንቅቆ ስላወቀ ነው። ገባሽ? ምን አሁን ፖሊስ ጣባ እስኪ ሄዳችሁ ተሰብስባችሁ ይፍሬምም ሩታም አብርሃምም ገባ። አብርሃም ሚስት የትኛትና ሲባል ሩታ ይችሳ ያለፈ ህይወቴ ነው አልፈልጋትም፣ ወደ ልጄ እናት ተመልሻለሁ። ይችሳ እህትህ ይህስ ወንድሜ ምን ሆነ የመጣ አላውቅም፣ ጠይቃቸው። እሺ እናንተስ አስተጠየቁ እንዴ ልትሉ ነው? ሙናችን የመጣችሁ አብርሃም ሩታ ለምን ታረቃት? መኖር ያለበት ከዚች ጋር ልትይ ነው? ጤነኛ አይደለም ጤነኛ ነው ሲባል እኔ ጤነኛ ነኝ መዝናናት ፈልጌ ነው ከልጄና ከሚስቴ ጋር ሲል ምን ልትይ ነው? መልስሽ ምንድነው? እንዴ አይደለም ልትይ ነው? እረስና ጠብቂ ደግሞ ቡዜና ሄርሜላ ዳኒ ሩታ የት እንደምትከታችሁ። ሩታ እናንተን ሶስታችሁን እስር ቤት ካለቀቃቻችሁ መቼም ሩታ አይደለችም፣ መቀነት አልታጠቀችም፣ የእናቷ ልጅ አይደለችም። ዳኒ የሚባል ሽላሊትማ ሲያስጠላ ወንድ አይመስል። እኔ ማርያምን ወንድ መስሎ አይታየኝም። ከመጀመሪያውም ደስ አይለኝም። በጣም ነው የሚቀፈኝ። ድሮ ማርያም ከዛች ከጽጌ ጋር ሆኖ ናምን ጽጌ ነው ሞድ ያችን እሱም ተፈቅሮ ተሙቶ ባቅሙ አንድ ሰሞን ተፈቅሮ ነበረ። የልጄ እናት ምናምን ያቻን የፍስም ትባል አረገዝኩ ብላ ደግሞ እሷ ቅሌታም ሙጥኝ ስትለው እሱ በቃ ተወዶ ተሙቶ ጽጌ ነው የምፈልግ እንደዚህ ነው ምናምን እያለ ሲንጠራራ ነበርና እሳ በህይወቴ ወንድ በዝጫ ዓለም ውስጥ ተጠፋ ዳኒ ሮያል ናግቢ ቢባል ነው ያላጋባም። በጣም ነው የሚያስጠላኝ በጣም። ምክንያቱም ወንድ አይመስለኝም ያለው የራሱ ያንጠለጠለ አይመስለኝም። ወንድ ልጅማ የራሱ የሆነ እንትን ሲኖረው ነው አረካት የሆነ የወንድ ልጅ ቅሌት ምናምን እኔ አልወድም። በህይወት ዘመን አልወድም። እግዚአብሔር ይመስገን የተረጋጋ ባል ነው የሰጠኝ። መብራር የተረጋጋ
እኔ ነኝ ቅሌታም። በነገራችን ላይ የኔ ባለቤት ቅልቅል አይልም። የተረጋጋ ባል ነው የሰጠኝ። ይሄማ በኢየሱስ ረብስማ አሳቢ ይመስላል። አንዴ ከሩታ ጋር ይሆናል፣ ከዛ ከሜሪ ጋር ደግሞ ጠብቁ፣ ከ3 ቀን በኋላ ተጸጽቻለሁ ብሎ ከሜሪና ከሩታ ጋር ይመጣል። ማርያምን እስስት ነው በኢየሱስ ራ። ለማንኛውም ብዙዬ ማዘር ግራንድ ፋዝ ማይዘር ስቶፕ ጆኖሳይድ ሩታ ላይ ስቶፕ ጆኖሳይድ ምን ሩታ ብዙዬና አንቺ አጋስስ ፈረስ ቆለጥ ለማኝ ማነሽ ስምሽ እንትና ሄርሜላ ስቶፕ